ዛሬ ይዤላችሁ የመጣሁት በስልካችን ብቻ የሚያምር ኢንትሮዎችን መስራት የሚያስችለን አፕሊኬሽን ላስተዋውቃችሁ ነው። ኢንትሮዎችን አንድ አይተን እንመለስና እንዴት እንደምንሰራቸው ደግሞ ተራ በተራ አሳያችኋለሁ ማለት ነው። እሺ ኢንትሮዎቹ እንዳያችኋቸው ነው እጅግ ማራኪና ቆንጆ የሆኑ ኢንትሮዎች ናቸው። ከዚህ በላይ እናንተ የራሳችሁን ክሬቲቭ ተጠቅማችሁ ኤዲት ልታረጓቸው ትችላላችሁ። ከመጀመሪያው ጀምሮ እንግዲህ አሳያችኋለሁ ማለት ነው። ስልካችን ፕላይ ስቶር እንሄዳለን። ፕላይ ስቶር ላይ እንሄዳለን። ሰርች በተን ላይ ገብተን ኢንትሮዝ ብለን እንጽፋለን። ኢንትሮ ሜከር በጣም ብዙ የኢንትሮ መስሪያዎች አሉ፣ ግን ሁሉም ትክክለኛና በጣም አሪፍ አይደሉም። ከነዚህ ውስጥ ግን መርጠን በጣም ቤስት የተባለውን እናወጣለን ማለት ነው። እዚህ ጋር እንደምታዩት ኢንትሮ ፕሮሞ ቪዲዮ ሜከር የምትለዋን አወርዳታለሁ ማለት ነው። እኔ ስላወረድኩት እዚህ ጋር ኦፕን ነው የሚለኝ፣ እናንተ ኢንስታል ማድረግ ትችላላችሁ። እኔ ቀጥታ ኦፕን ብዬ ላሳያችሁ ማለት ነው። በየመሃሉ የተለያዩ አዶች ይመጣሉ። እነሱን ስኪፕ በማለት አሳልፋቸው። በዚህ መልኩ ከፍቶልናል ማለት ነው። እንግዲህ እዚህ ጋር በጣም ብዙ ተምኔሎች አሉ በተለያየ ካታጎሪ ማለት ነው። ለምሳሌ የሲኒማቲክ ኢንትሮ ብትፈልጉ አለ፣ ሎጎ ኢንትሮ ብትፈልጉ አለ፣ ፊትነስ ለፊትነስ አለ፣ ጌሚንግ ኢንትሮ አለ፣ አውትሮ ፕሮሞሽን መስሪያ አለ፣ ኒውን ኢንትሮ አለ፣ ለዩቲዩብ ኢንትሮ አለ። በጣም ብዙ አይነት ኢንትሮ አለ። ከዚህ ውስጥ ፍሪ የሆነውን ብቻ መርጣችሁ፣ እነዚህ ቢጫ ቢጫ የክራውን ምልክት ያለባቸው እነዚህ ፕሮ ናቸው። ፕሮ ማለት ያው ክፍያ ይጠይቃሉ ማለት ነው። ከነዚህ ውስጥ እየመረጣችሁ ደስ ያላችሁን ቴምፕሌት መርጣችሁ ኤዲት ማድረግ ነው። ለምሳሌ እኔ አንዱን ዳውንሎድ አደርገዋለሁ ማለት ነው። እዚህ ለምሳሌ ሲኒማቲክ ላይ ልግባና አንዱን ዳውንሎድ አድርገው። መቶ እስኪሆን ጠብቅና ቀጥታ እንነካዋለን ማለት ነው። ከዛ እንደነካ ነው እሱን የመሳሰሉ ከታች ደግሞ እንደ አማራጭ ይመጡልናል። ግን እኛ የመረጥነው ያኛውን ስለሆነ ክሬት የሚለውን አንድ ጊዜ እንጫናለን። ከዛ የኤዲቲንግ ባሩን ሲያመጣልን ከዛ ኤዲት ማድረጊያው እንደመጣልን ቴክስት የሚለውን እንነካና ኤዲት የእርሳስ ምልክቷን እንነካለን፣ ጫፍ ላይ ያለችዋን። ከዛ ጽሁፉን ያመጣልናል። እዚህ ጋር ኤዲት እንድናደርገው ጽሁፉን ይነግረናል። እኛ የምንፈልገውን ስም እንጽፋለን እዚህ ጋር፣ ወይም ስም ወይ የምንፈልገውን ኢንትሮ የምንሰራለትን ርዕስ ሊሆን ይችላል። ለምሳሌ እኔ ፊልም ፕሮዳክሽን ብዬ ልጻፍበት። ፊልም ፕሮዳክሽን እንግዲህ ይሄኛውን ለመቀያየር ደግሞ የተለያዩ ቴክስቶች መጨመር፣ ታይትሉን መስጠት፣ እንደገና ኢሜጅ መጨመር፣ ስቲከር መጨመር እንችላለን፣ ሙዚቃ መጨመር እንችላለን። ይሄን ሁሉ እያደረግን ማየት እንችላለን። ለምሳሌ አድ ቴክስት የሚለውን ስንነካው ከፊልም ፕሮዳክሽን በተጨማሪ ቴክስት አድ ማድረግ እንችላለን ማለት ነው። ለምሳሌ ማን ፊልም ፕሮዳክሽን እንበለው
ቴስትድ ማለት ነው። ቴስትድ ፊልም ፕሮዳክሽን ከላይ ጨምርን ማለት ነው። አድ ቴክስት የሚለውን ከላይ ጨምርን ማለት ነው። ቴክስት ስንገባ ደግሞ የተለያዩ ቴክስቶችን አኒሜሽን ያላቸው ቴክስቶች እዚህ ጋር ተደርድረዋል። የምንፈልገውን እዚህ ጋር ለዩቲዩብ ከሆነ ዩቲዩብ የሚለውን ተጭነን ያሉንም አማራጮች መጠቀም። እነኚህ ቢጫ ያለባቸው ፕሮ ናቸው። ፕሮ ማለት ክፍያ የሚጠይቁ ናቸው። እነዚህን ሳይሆን ፍሪ የሆኑት እንጠቀማለን ማለት ነው። ለምሳሌ ዌልካም ቱ ማይ ቻናል የሚለውን ልምረጥ። እሱም መውረድ ያለበት ዳውንሎድ አድርጎ ከጨረሰልኝ በኋላ የራይት ምልክቷን ስነካ ቀጥታ ወስዶ ያስገባልኛል ማለት ነው። ቦታን መርጥለታለን። ሳይዙን ማሳነስ ከፈለግን ስክሪናችንን በሁለት እጃችን ይዘን ዙም ስናደርገው ጠበብ ያደርግልናል። ከዛ የምንፈልግበት ቦታ ላይ ቁጭ አድርገን ራይት ብቻ ነው የምንለው። የሰራነው ኢንትሮ ከመጀመሪያው ጀምረን እናየዋለን ማለት ነው። ኦኬ፣ ጽሁፉ የሌላኛውን ጽሁፍ ነው ያጣምኩት። ይሄን ማስተካከል አለብኝ። እሺ፣ ኦኬ፣ ማሳነስ ፈልጋለሁ እና ቦታውን መቀየር ፈልጋለሁ። እና መጀመሪያ ላይ እንዲመጣ ብቻ ማድረግ ይፈልጋለሁ። እሺ፣ መጀመሪያ ታይትላችን በትክክል እናስቀምጣለን። ከዛ ታይትሉ ከአኒሜሽኑ ወይም ከስሞክ አኒሜሽን ትንሽ ዘግየት ብሎ መግባት አለበት። ይሄን አጠር እናደርገዋለን። ከዛ ዌልካም ቱ ማይ ቻናል የሚለው መጀመሪያ ላይ እንዲመጣ እፈልጋለሁ። መጀመሪያ ላይ ጠፍቶ ቴክስቱ ሲገባ እንዲያልቅ ማለት ነው። እቺን ወደዚህ ጎተት ታረጋታለሁ። እሺ፣ ከዛ ፕሌይ ብለን እናየዋለን። ይሄ ቆንጆ ነው። በቃ እንደዚህ ማስተካከል ትችላላችሁ። እንደዚህ አስተካክላችሁ ከጨረሳችሁ በኋላ ኢሜጅን መጨመር ትችላላችሁ፣ ስቲከሮችን መጨመር ትችላላችሁ፣ ሙዚቃ መጨመር ትችላላችሁ። እነዚህን ካደረጋችሁ በኋላ ቀጥታ ምንድን ነው የምታደርጉት? ኤክስፖርት ነው የምታደርጉት። ኤክስፖርት እንግዲህ በዚህ መልኩ ኤክስፖርት አድርጎ ስቶሬጃችሁ ላይ ያስቀምጠዋል። አውታችሁ ለምትፈልጉት ቪዲዮ ኢንትሮ መጠቀም ትችላላችሁ ማለት ነው። አውትሮም በዚህ መልኩ መስራት ትችላላችሁ። ለምሳሌ አውትሮ ከካታጎሪው መርጣችሁ አውትሮ ከሚለው ካታጎሪ ሄዳችሁ መምረጥ ነው። ለምሳሌ ሲኒማቲክ፣ ሎጂክ፣ ፊልተር፣ ጌሚንግ፣ ፕሮ፣ አውትሮ የምትላለች እዚህ ጋር እሷን መርጣችሁ ለምሳሌ ለቻናላችሁ ከሆነ የምትፈልጉት ታንክስ ፎር ዋቺንግ የሚለውን አውትሮ እንጠቀማለን። ይሄን አወርደን ሁሉም የተስተካከለ ስለሆነ ባለበት ከተመቸን እንዳለ ኤክስፖርት ማድረግ እንችላለን። መቀየር የማንፈልገው ቪዲዮ ካለ የቪዲዮአችን መጨረሻ ይሄንን ይመስላል። ክሬት የሚለውን እንጫንና ይሄን ፎቶውን ሎጎ ምናምን መቀየር እንችላለን። ፎቶውን ሎጎውን መቀየር እንችላለን። ይሄንኛ ሪፕሌስ አድርገን አድ ኢሜጅ በሚለው የራሳችንን ሎጎ ሪፕሌስ አድርገን ኤክስፖርት ማድረግ እንችላለን ማለት ነው። እንግዲህ በዚህ መልኩ ቆንጆ የሆነ አውትሮ እና ኢንትሮ ሰርታችሁ ለቪዲዮአችሁ መጠቀም ትችላላችሁ። በሌላ ቪዲዮ እስክመጣ አንጨርሻለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ።